በየዕለቱ ከሰዎች ጋር ትገናኛላችሁ፣ የሚነግሯችሁን ቃላት ታዳምጣላችሁ፣ ፊታችሁ ላይ የሚታየው ፈገግታም እንደ ፍጹም እውነት ወስዳችሁ ታምናላችሁ። ነገር ግን እነዚህ ሰዎች የሚያሳዩዋችሁ ማንነት በሙሉ በሚገባ የተቀነባበረ ያማረ ውሸት ቢሆንም ይህ ውሸት እናንተን ለማታለል ወይም ለመጉዳት ታስቦ የተፈጠረ ሳይሆን ከውስጣዊ ፍርሃት የተነሳ ራሳቸውን ከጉዳት ለመጠበቅ የለበሱት የጥንካሬ ጭንብል ነው። ከልጅነታችን ጀምሮ ሰዎች የሚናገሩትን ቃላት እንድናምን ተምረናል። ህይወታችን ለማስቀጠል የምንሞክረው ከሰዎች ጋር በመግባባትና ሰዎችን በማመን ነው። ነገር ግን አብዛኛው ሰው የሚናገረው ከእውነት ከመነጩ ቃላት ሳይሆን ከውስጣዊ ስብራት፣ ህልውናን ከማቆየት፣ ከኢጎና ጥልቅ ከሆነ ፍርሃት ከመነጩ ቃላት ነው። ከልክ በላይ ደግና ሐሳቢ አድርጋችሁ የምትመለከቱት ሰው ምናልባትም በሰዎች ዘንድ መጠላትን በከፍተኛ ሁኔታ የሚፈራ ሊሆን ይችላል። ውጫዊ ገጽታው እጅግ ጠንካራ መስሎ የሚታየው ሰውዬ ደግሞ ማንም ሳይመለከተው በውስጡ እየፈራረሰና ድጋፍ እየፈለገ ሊሆን ይችላል። እጅግ የሚያስገርመው የሰው ልጅ ተፈጥሮ ደግሞ አብዛኛዎቹ ሰዎች ይህንን የውሸት ጭንብል እንደለበሱ እንኳን አለማወቃቸው ነው። ሰዎች ትክክለኛ ማንነታቸውን ከናንተ አይደብቁም። ትክክለኛ ማንነታቸው የሚደብቁት ከራሳቸው ነው። ታላቅ ፈላስፋ የሆነው ኒቼ በመጽሐፉ ላይ ማንኛውም ጥልቅ መንፈስ ጭንብል ያስፈልገዋል ብሎ ነበር። ይህንን ሲል ግን እንደ ስድብ ሳይሆን ጭንብሉን ከእውነተኛ ሰው ማንነት ጋር እንዳይምታታባችሁ ለማስጠንቀቅ ነው። እውነታው ይህ ነው። ሰዎች እውነታው ሁል ጊዜ ያመልጣቸዋል። በሚናገሩት ቃላት ሳይሆን በባህሪያቸውና በድርጊቶቻቸው ሳይታወቃቸው ሾልኮ ይወጣል። አይናቸውን በሚያሹበት ቅጽበት፣ ከልክ በላይ በሚስቁበት ሁኔታ ወይም ስለሆነ ጉዳይ ስታወሯቸው ርዕሱን በፍጥነት ለማስቀየር በሚጣደፉበት መንገድ እውነታው ተደብቋል። እያንዳንዱ ሰው ማህበረሰቡን ለመቋቋምና ተቀባይነት ለማግኘት ሲባል ጭንብል ይለብሳል። ነገር ግን ጭንብሎች ፍጹም አይደሉም፣ ይንሸራተታሉ። ስለሆነም አንድን ሰው ምቾት የሚነሳውና የሚያስጨንቀው ነገር ምን እንደሆነ በንቃት ተከታተሉ። እውነተኛው የሰውየው ማንነት የሚጀምረው እሱ ጋር ነው። ሰዎች በሌሎች ላይ አጥብቀው የሚጠሉት ነገር በውስጣቸው ደብቀው የያዙትን የራሳቸው ደካማ ማንነት ነው። አንድ ሰው የሌሎችን ትዕቢት ወይም ጉራ አጥብቆ የሚነቅፍ ከሆነ በራሱ ዋጋ ቢስነትና ብቃት ማነስ ስሜት የሚሰቃይ እንደሆነ ያሳያል። ሰዎች ስንባል በሌሎች ላይ የምንጠላው በራሳችን ውስጥ አምነን ለመቀበል የፈራነውን እውነት ነው። ስለዚህ ሰዎችን ማንበብ ስትፈልጉ የሚያደንቁትን ብቻ ሳይሆን የሚጠሉትንና የሚተቹትን ነገር በትክክል መለየት አለባችሁ። ዝምታም ከቃላት በላይ ይጮሃል። ሰዎች ረጅም መልስ ለሚያስፈልጋቸው ጥያቄዎች አጫጭርና የተሸመደዱ የሚመስሉ መልሶችን ሲሰጡ ወይም መልስ ከመስጠታቸው በፊት ረዘም ያለ ጊዜ ሲወስዱ ዝምታው ከማንኛውም ጩኸት በላይ እውነታውን ይናገራል። ሰዎች መጀመሪያ የሚዋሹት ለእናንተ ሳይሆን ለራሳቸው ነው። ደህና ነኝ፣ ምንም አልመሰለኝም የሚሉት ቃላት እናንተን ለማታለል የተፈጠሩ ሳይሆን በህመም በተሞላ ዓለም ውስጥ ራሳቸውን አሳምነው ለመኖር የፈጠሩት የመከላከያ ዘዴ ነው። ከልክ በላይ ጻድቅ መስሎ የሚታይ ሁልጊዜ ሌሎችን የሚያርምና የሚመክር ሰው በውስጡ የደበቀው ትልቅ የከንቱነት ስሜት አለ። እውነተኛ በጎነት ጭብጨባን አይፈልግም። ልክ እንደዚሁ ሁልጊዜ ከሌሎች ከፍ ብሎ መገኘትን የሚፈልግ ስኬቱን ደጋግሞ የሚነግራችሁንና ሌሎችን ዝቅ የሚያደርግ ሰው በውስጡ ብቁ አይደለሁም የሚል የከፋ ፍርሃት አለበት። ከዙፋኑ ጀርባ ዘውዱን የደፋ የፈራ ሕፃን ልጅ ተቀምጧል። የሰዎች ድርጊት በሙሉ ማለት ይቻላል በግልጽ በማይታወቅ ፍርሃት ይመራል። ሰዎች ለምን ከልክ በላይ ያስረዳሉ? ለምን ውይይቶችን ይቆጣጠራሉ? መልሱ ቀላል ነው። መተው፣ መጠላት፣ መዋረድንና መውደቅን ስለሚፈሩ ነው። ስለዚህ ሰዎች ምን እንደሚፈልጉ ከማወቅ ይልቅ ምን ማጣትን ይፈራሉ ብላችሁ ራሳችሁን ጠይቁ። ያኔ እውነታውን ታገኙታላችሁ። ከልክ ያለፈ በራስ መተማመንም ብዙውን ጊዜ የተደበቀ የጥፋተኝነት ስሜትን ይሸፍናል። ማጋነንም እንዲሁ የጥርጣሬን ድምጽ ለማፈን የሚደረግ ጩኸት ነው። ሁሉም ነገር ለመቆጣጠር የሚጥር ሰው ጠንካራ ስለሆነ ሳይሆን ውስጣዊ ዓለሙ የተመሰቃቀለና ያንን ምስቅልቅል ለመሸፈን የሚሞክር የፈራ ሰው ስለሆነ ነው። ባዶነትን ለመሸፈን ሲባል ህይወት ጩኸት የበዛበት ትዕይንት ትሆናለች። ማንም ሰው ንጹህ በሆነ መክንዮ አይናገርም። ሁሉም ሰው የሚናገረው ከውስጣዊ ህመሙ በመነሳት ነው። ስብዕናዎቻቸው የሚገነቡት በደረሰባቸው ስብራት ልክ ነው። ስለዚህ የሰዎችን ምልከታ ለመረዳት ምን እንዳመኑ ሳይሆን ምን እንደደረሰባቸውና ዳግም ማየት የማይፈልጉት ፍርሃት ምን እንደሆነ ጠይቁ። ደካማ ለሆኑ ሰዎች የሚሰጡት ምላሽም እውነተኛ ማንነታቸውን ያሳያል። አንድ ሰው ትኩረትን ከልክ በላይ የሚፈልግ ከሆነ ከጀርባው የመረሳትና ዋጋ የማጣት ፍርሃት አለ ማለት ነው። ሰዎች የሚያጠቁትና የሚተቹት የሚጠሉትን ሰው ሳይሆን በውስጣቸው የሚመኙትን ነገር ግን ሊያገኙት ያልቻሉትን ማንነት ነው። በሌላ አገላለጽ ምቀኝነት ማለት ያልተሳካ ምኞት ማለት ነው። በመጨረሻም ሰዎች የሚያንጸባርቁት እምነታቸውን ሳይሆን የልጅነት ጠባሳቸውን ነው። እንደ ልብ እንዳይናገርና ሐሳቡን እንዳይገልጽ እየተከለከለ ያደገ ሰው ካደገ በኋላ የሌሎችን ሐሳብ የማይሰማ ይሆናል። በልጅነት ፍቅርን በስራና በውጤት ብቻ እንዲያገኝ የተገደደ ሰው ደግሞ ካደገ በኋላ ፍቅርን ለማግኘት ሲባል ትክክለኛ ያልሆኑ ግንኙነቶች ውስጥ ይገባል። እነዚህ ነገሮች ማንበብ ስትጀምሩ ሰዎችን መኮነንና እነሱ ላይ መፍረድ ታቆማላችሁ።
ለሰዎች ከሚሰጡት የሰላ ትችት በስተጀርባ ያለውን በፍርሃት የተሞላ ሕፃን ከትዕቢታቸው ጀርባ ያለውን የጥፋተኝነት ስሜት ስትረዱ ታላቅ የሆነ የመረዳት አቅም ይኖራቸዋል። ይህ ጥበብ ሰዎችን ለመቆጣጠር ሳይሆን ከማንም በላይ ራሳችሁን ነፃ ለማውጣትና እውነተኛ ግንኙነትን ለመፍጠር የሚረዳ ነው። ምክንያቱም በሌሎች ላይ የምንፈርደው እያንዳንዱ ነገር በራሳችን ውስጥ የተሸከምነው ማንነት ነው። ይህ የሰዎች የተደበቀ ማንነት የማንበብ ጥበብ የራሳችሁን ውስጣዊ ዓለም በግልጽ እንድታዩ በር ይከፍትላችኋል። በዚህ ቪዲዮ የተመለከትነው የስነ ልቦና ትንታኔ የትኛውንም የህይወታችሁ ገጽታ እንደነካው በኮሜንት ላይ ያሳውቁን። ራሳችሁን ከጭንብል ነፃ አውጥታችሁ ጥልቅ የሆነውን የስነ ልቦና ዕውቀት ለመገብየት ከፈለጋችሁ ደግሞ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ንቁና አስተዋይ ሁኑ። you